የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ውድ የሀገሬ ኒውስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀመረ። አብይ ጉዳዮችን አስቀድመን እናስተዋውቃችሁ። ፕሮፌሰር መስፍን አርአያ በምክር ጉባኤው ምክሩ ረግጦ መውጣት አይፈቀድም ሲሉ ይፋ አድርገዋል። ከሰሞኑ መነጋገሪያ የሆነውን የምክክር ጉባኤ ሂደትና የምክክር ኮሚሽኑ ምላሽ ዜናዎችን ይዘናል። በሰሜን ኢትዮጵያ በራያ ቀጠና የድሮን ጥቃት መፈጸሙን የሚያመለክቱ መረጃዎች እየወጡ ይገኛሉ። ጥቃቱ በህወሓት ኃይል ላይ ያነጣጠረ ነው ተብሏል። ዝርዝሩ የዜናችን ትኩረት ነው። ከዚህ ባለፈ በዜናችን የምንመለከተው በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከዚህ በኋላ በሰሜን ሆነ በሰሜን ምዕራብ ኢትዮጵያ ውጊያ ከተቀሰቀሰ ጦርነቱን አናንዛዘውም፣ በአጭሩ እንቀጨዋለን ሲሉ የተናገሩት ጉዳይ ነው። ላለፉት ወራት በኢትዮጵያ እና በሱዳን ድንበር አካባቢ ውጊያ ሲካሄድባት ነበረች በተባለች ኩርሙሩክ አካባቢ የተገኘ በተባለው አስደንጋጭ ነገርም ዜናችን ትኩረት ይሆናል። እንደተለመደው አብራችሁን ቆዩ። ፕሮፌሰር መስፍን አርአያ የሀገራዊ ምክክር ጉባኤን ረግጦ መውጣት አይፈቀድም ሲሉ ይፋ አድርገዋል። የሀገራዊ ምክክር ኮሚሽነር ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክር ጉባኤውን አሁናዊ ሂደት አስመልክተው በዛሬው ዕለት መግለጫ ሰጥተው ነበር። ፕሮፌሰር መስፍን አርአያ በምክክር ሂደቱ በመጀመሪያ ላይ ሀሳቦች በሚበታተኑበት ምዕራፍ ጭቅጭቆችና አለመግባባቶች መፈጠራቸው ተፈጥሯዊና አግባብ ነው ሲሉ ገልጸዋል። በማከልም ተመካካሪው ተጨቃጭቀው ወደ መሰባሰብ ምዕራፍ ሲደርሱ የግል ሀሳቦቻቸውን በመተው ሀገርን ያማከለ የጋራ ሀሳቦችን እያደራጁ እንደሚሄዱም ነው የተጠቆመው። እጅግ ያጨቃጭቃሉ ተብሎ ይፈሩ የነበሩ አጀንዳዎችና ጥያቄዎችም ተሳታፊዎች የጋራና አንድ የሚያደርጉን ናቸው በማለታቸው ወደ መሀል እየመጡ ይገኛሉ ነው ያሉት። በምክክሩ ከ60 በላይ የፖለቲካ ፓርቲዎች፣ የአማራ ተቋማትና በርካታ የማህበረሰብ ተወካዮች በመኖራቸው የራሳቸው አጀንዳዎች ቀድሞ እንዲቀርብላቸው የሚፈልጉ አካላት አቤቱታዎች እንደሚያቀርቡ ነው የተናገሩት። ኮሚሽኑ ቅሬታዎችን የሚቀበሉ ከፍተኛ ባለሙያዎች አሉት ያሉ ሲሆን ጉዳዩን አቀናጅተው ለሊድ ኮሚሽነሮች እና አስፈላጊ ሆነው ሲገኙ ለኮሚሽኑ በማቅረብ ውሳኔ እንዲያገኙ ያደርጋሉ ብለዋል። ኮሚሽኑ በፖለቲካ ፓርቲዎችና ሃይማኖት መሪዎች ጋር በተናጠል ተገናኝቶ በመወያየት አብዛኞቹ ትልቅ ድጋፍ እየሰጡ ይገኛሉ ሲሉም ነው እውቅና የሰጡት። ፕሮፌሰር መስፍን አክለውም ምክክር አዲስ የውይይት በዓል በመሆኑ ከተለመደው የኃይል ወይንም ካልተሰማው ጥዬ እወጣለሁ ከሚል ግትር አካሄድ ወጥቶ ሁሉንም ወገኖች አሸናፊ የሚያደርግ ሀሳብ መምጣት ያስፈልጋል ያሉ ሲሆን የተማሩ አካላትም ከአርሶ አደርና አርብቶ አደር ማህበረሰብ የመጡ ተወካዮች የእውቀት ባለቤቶች በመሆናቸው ሁሉም እኩል መደመጥ አለባቸው ሲሉ መልእክት አስተላልፈዋል። ኮሚሽነሩ እስካሁን ባለ ሂደት ውስጥ ከሀገር ውስጥም ሆነ ከውጭ የመጡ ተሳታፊዎች ሂደቱን በመልካም ሁኔታ እየተከታተሉትም ይገኛሉ ብለዋል። ከዚህ ባለፈ ኮሚሽነር መስፍን አርአያ በምክክር ሂደቱ እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም ሲሉ ከዚሁ ጋር በተያያዘ ተነስቷል ላሉት ምላሽ ሰጥተዋል። በምክክር ሂደቱ ላይ የሚታዩ ስሜቶች እንዲረጋጉ ከፖለቲካ ፓርቲዎችና ከእምነት ተቋማት መሪዎች ጋር ንግግር መደረጉን ያስታወቁት ፕሮፌሰሩ አጀንዳዎች ላይ ያለው ሀገራዊ ግንባታ እንደሚታወቀው እጅግ በጣም ሰፊ ነው። ተቋማት ግንባታ፣ የመንግስት አወቃቀርና የመሳሰሉት እጅግ በጣም ሰፋፊ ናቸው ብለዋል። እንዳቀራረቡ እንደ ሰዎቹ ዝግጅትና እንደ ሰዎቹ ወደ መሀል የማምጣት ፍላጎት አካሄዶች ሊለያዩ ይችላሉ። ሁሉም አጀንዳዎች እኩል ባለመሆናቸው ነው ሶስቱ ዛሬ 500 ላይ የደረሱት ሲሉ የሂደት ልዩነት የተፈጠረበትን ምክንያት አብራርተዋል። አዲስ አበባ ከተማን በተመለከተ በምክክሩ ተነስቷል የተባሉ ሀሳቦች በማህበራዊ ትስስር ገጾች አነጋጋሪ ሆነው ሰንብተዋል። የተለያዩ ምልከታዎችን የያዙ አካላት አቋማቸውን ሲያንጸባርቁ ከርመዋል። ዋና ኮሚሽነር መስፍን በዛሬ መግለጫቸው በአጀንዳዎች ላይ የሚደረግ ምክክር በተመለከተ ይሰማል ያሉትን አሉባልታ አንስተዋል። በዚህ ሀሳብ ላይ ሰሞኑን ድምፅ ብልጫ ይሰጥበታል። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ሁኔታ ላይ እንዲህ ሊያደርጉ ነው የሚል አስተያየት መነሳቱን ገልጸዋል። ከዚህ ባለፈ የሚባለው ነገር ካልባልታ ያለፈ አይደለም። ስለዚህ ይህ ሁላችንም ግልጽ ሊሆን ይገባል ሲሉ ነው የተናገሩት። ዜናችን እንደቀጠለ ይገኛል። በራያ ቀጠና በህወሓት አርሚ 26 ላይ መከላከያ ሰራዊት የተቀናጀ እርምጃ መውሰዱ እየተዘገበ ይገኛል።
የመረጃ ምንጮች ይፋ እንዳደረጉት ራሱን አርሚ 26 በማለት የሚጠራው የህወሓት አጠቃላይ እንቅስቃሴ ለማድረግ ሙከራ ላይ በነበረበት ሰዓት ነው ድብደባው ደረሰበት የተባለው። በወቅቱ የሀገር መከላከያ ሰራዊት በወሰደው የተቀናጀ እርምጃ የህወሓት ኃይል ዘልቆ ለመግባት ሲያደርግ ነበር የተባለው እንቅስቃሴ በከፍተኛ ሁኔታ መገታቱን የመረጃ ምንጮች ዘግበዋል። እንደ መረጃ ምንጮች ገለጻ ከሆነ የታጣቂ ኃይሉ እንቅስቃሴ ከተደረሰበት በኋላ በዘመናዊ ቴክኖሎጂና በአርቲፊሻል ኢንተለጀንስ በተደገፈ ትክክለኛ ኢላማ በተባለ ወታደራዊ ኦፕሬሽን በትንሹ በ31 የተለያዩ የአርሚ 26 ይዞታዎች ላይ ድንገተኛ የአየርና የመሬት አጸፋዊ እርምጃ ተወስዶበታል ነው ያሉት። ጥቃቱ የህወሓት አባላት ስብስብ ባሉበት ወቅት የተፈጸመ ነው የተባለው። በቡድኑ አደረጃጀት ላይ ከፍተኛ ሰብአዊና ወታደራዊ ቁስ ውድመት አድርሷል ሲሉ ነው ይፋ ያደረጉት። በዚህ የተቀናጀ እርምጃ ነው የተባለለትን የድሮን ጥቃት በተመለከተ እስካሁን ከመንግስት በኩል ይፋዊ ምላሽ አሊያም ማስተባበያ አልተሰጠም። ጥቃት ደረሰበት በተባለ በህወሓት በኩልም ይህ ዜና እስከተጠናቀቀበት ጊዜ ድረስ የሰጠ ምላሽ የለም። ምንጮች የሀገር መከላከያ ሰራዊት በአካባቢው ያለ የደህንነት ስጋት ሙሉ በሙሉ ለማስወገድና የቀጠናውን ሰላም ዘላቂ ለማድረግ የሚያደርገው እርምጃ አጠናክሮ እንደሚቀጥል ገልጿል። በኢትዮጵያ ሱዳን ድንበር ሸረሪና ከተደረገው ሰሞነኛ ግጭት ማግስት መንግስት በጉዳዩ ዙሪያ እስካሁን ምንም አይነት ኮሚኒኬ ወይም ይፋዊ መግለጫ አላወጣም። የሰዓቱ ዜናዎች እንደቀጠሉ ይገኛሉ። ጄኔራል ባጫ ደበሌ ከዚህ ማግስት በሰሜን ኢትዮጵያ በሰሜን ምዕራብ ኢትዮጵያ ግጭት ከተቀሰቀሰ መንግስት አናንዛዛውም ሲሉ ተደምጧል። የኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ ሱዳን በራሷ ውስጥ ጦርነት ውስጥ ትገኛለች ሲሉ የገለጹ ሲሆን ወደ ኢትዮጵያ የሚዘልቅ ግጭት ለመጀመር ከሞከረች ደግሞ ካርቱም ደጀን ሳይሆን ግንባር ሊሆንበት ይችላል ሲሉ አስጠንቅቀዋል። ጄኔራል ባጫ ይህን የተናገሩት ከሰሞኑ ከቢቢሲ አማርኛ ጋር ባደረጉት ሰፊ ቃለ ምልልስ ነው። የሱዳን መንግስት አሁን የራሱን ጦርነት እየተዋጋ ይገኛል ሲሉ የገለጹ ሲሆን ወደ ኢትዮጵያ ጦርነት ማስፋፋት ቢወስን ከባድ ውጤት ሊገጥመው እንደሚችል ነው ያስጠነቀቁት። በጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት የራሱን ጦርነት ሳይጨርስ ወደ ኢትዮጵያ የሚያልፍ ከሆነ እድሜው አጭር ይሆናል፣ ይጠፋል ሲሉ ነው ያሳሰቡት። ጄኔራሉም የኢትዮጵያ መንግስት ጦርነት ቢገጥመው ያለውን ሙሉ ወታደራዊ አቅም ከዚህ ማግስት በሰሜን ኢትዮጵያ በሰሜን ምዕራብ ኢትዮጵያ ግጭት ከተቀሰቀሰ መንግስት አናንዛዛውም ሲሉ ተደምጧል። የኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ ሱዳን በራሷ ውስጥ ጦርነት ውስጥ ትገኛለች ሲሉ የገለጹ ሲሆን ወደ ኢትዮጵያ የሚዘልቅ ግጭት ለመጀመር ከሞከረች ደግሞ ካርቱም ደጀን ሳይሆን ግንባር ሊሆንበት ይችላል ሲሉ አስጠንቅቀዋል። ጄኔራል ባጫ ይህን የተናገሩት ከሰሞኑ ከቢቢሲ አማርኛ ጋር ባደረጉት ሰፊ ቃለ ምልልስ ነው። የሱዳን መንግስት አሁን የራሱን ጦርነት እየተዋጋ ይገኛል ሲሉ የገለጹ ሲሆን ወደ ኢትዮጵያ ጦርነት ማስፋፋት ቢወስን ከባድ ውጤት ሊገጥመው እንደሚችል ነው ያስጠነቀቁት። በጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት የራሱን ጦርነት ሳይጨርስ ወደ ኢትዮጵያ የሚያልፍ ከሆነ እድሜው አጭር ይሆናል፣ ይጠፋል ሲሉ ነው ያሳሰቡት። ጄኔራሉም የኢትዮጵያ መንግስት ጦርነት ቢገጥመው ያለውን ሙሉ ወታደራዊ አቅምና ኃይል በመጠቀም ግጭቱን በአጭር ጊዜ ለመቋጨት የሚያስችል አቅም አለው፣ ፍላጎቱም አላማውም ይሄው ነው ብለዋል። እንደ ጄኔራል ባጫ ገለጻ ከዚህ በኋላ ወደ ኋላ በማፈግፈግ ኃይል እስኪደራጅ ድረስ ግጭቱን ማራዘም የሚባል ነገር አይኖርም ያሉ ሲሆን ዘመናዊ ጦርነት ከቀድሞ የተለየ ሲሆን የቴክኖሎጂ አጠቃቀም በውጊያ ውጤት ላይ ወሳኝ ሚና አለው ባይ ናቸው። በእነዚህ መነሻ ምክንያቶች ከዚህ ቀደም በነበሩ ጦርነቶች የተለመዱ የመመሸግ፣ የደጀን፣ የረዥም ጊዜ የመልሶ ማደራጀት ወታደራዊ ስልቶች በዛሬ ጦር ሜዳ ላይ ተመሳሳይ ውጤት ላይሰጡ እንደሚችሉ አስገንዝበዋል። ውጊያው ወይንም ጦርነቱ በቴክኖሎጂ ነው ያሉት ጄኔራል ባጫ የዘመናዊ ጦርነት ቴክኖሎጂዎችን፣ የመረጃ አቅምና የፈጣን ውሳኔ አሰጣጥን አስፈላጊነትን በቃለ ምልልሱ አስምረውበታል።
በኬንያ የኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ ሀሳብ የሰነዘረው በሱዳን የሚካሄደው ጦርነትና በኢትዮጵያና በሱዳን ድንበር አካባቢ ከሰሞኑ የተቀሰቀሰውን ግጭት ተከትሎ ዓለም አቀፍ ሚዲያዎች ሳይቀር ትኩረታቸውን በሰጡበት በዚህ ወቅት ነው። ውድ የሀገሬ ኒውስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁ እናመሰግናለን። በያላችሁበት ሰናይ ጊዜ። ቻናላችን ሰብስክራይብ በማድረግ እና ደወሉን በመጫን ይከታተሉ።